አስቀይሜሻለሁ በድዬሻለሁ በቃ ይሄው ለጥፋቴ በኩለ ሌሊት እንደ ጋና ጠንቋይ ይኸውልሽ በኩለ ሌሊት እየዞርኩኝ ነው ያለው። የኛ ሀገር ወንዶች ሚስቱን ወይኑም ፍቅረኛውን ከማኮሶት ህልቅ ሐፊዝ ሁሌ አያጣው መዘዝ ሰኢድ ሚስቱን አስተኝቶ ከሌላ የሚሄድ አወል እንጀራ ተሻለኝ እንጀራ አትለይም እንደ ቡና አምጠጪው። የኛ ሀገር ወንዶች ሚስቱን ወይኑም ፍቅረኛውን ከማኮሶት ህልቅ ብቻህን ሄድና ከግብጽ ጋር ተዋጋ ብሉት ይመርጣል። ለምንድን ነው ቆይ እኮ ግራ ይገባኛል። ለምንድን ነው አለኝ ማለት መከብዳችሁ? እስኪ አለኝ እያላችሁ ሚስታችሁ ፕሮፋይል አድርጉ። ሌላ ለመጀናጀን ነው ይሄ ሁሉ መከራ። ነቅተሻል አንቺማ ጎበዝ ገብቶሻል። ለምን እንደሆነ እኮ ገብቶሻል፣ ደርሰሽበታል። እና ለምንድን ነው ሲያሳባችሁን አቅርቡ። ወንዶች ምንድነው ችግራችሁ? ሴቶች እኮ ይለጥፋሉ፣ ወንዶች አይለጥፉ። ያው ይለጥፉ አይደለም ባይለጥፍ ጥሩ ነው ሁለቱም ማለት ነው። ግን ወንዶች ግን ለምንድን ነው የኔ ፍቅር የኔ ማር በእናትሽ በቃ ወደ ቤት ተመለሽ። በእናትሽ ስልክ ብደውልሽ አታነሽም። በቃ በእናትሽ እኔ በጣም ተጨንቄያለሁ። በእናትሽ ወደ ቤት ተመለሽ። በቃ አስቀይሜሻለሁ በድዬሻለሁ በቃ ይሄው ለጥፋቴ በኩለ ሌሊት እንደ ጋና ጠንቋይ ይኸውልሽ በኩለ ሌሊት እየዞርኩኝ ነው ያለው። በእናትሽ እኔ ካርዱን የባንክ ካርዴን ስለወሰድሽ አይደለም እየወጣሽ ያለሽው ወጪ በየደቂቃው ቴክስቱ እየደረሰኝ ነው። በወጪ አማረረች። በእናትሽ ማርዬ ተጨንቄልሻለሁ። እኔ ወድ እንደለመድሽው ምትወጁን ገንፎ በዳቦ ተበያለሽ ራስ ሰርተሽ ማርዬ ያማረሽን ከፈለሽ ደስ ያለሽን በእናትሽ ካርዷን ብቻ ይዘሽልኝ። እኔ ምለው ራብ በልተሽ ነው የወዲስ አቤ ከፈልሽው የት ነው 375 ድራም ምን አወጥተሽ ነው ማርዬ? የሱ ሲገርመኝ ጭራሽ ምን ገዝተሽ ነው 1200 ድራም ማርዬ? እባክሽ ካርዱን ይዘሽ ነው እንደው ምን ብዬ እንደው ለጤው ተንበረከኩ በስፋገር በእናትሽ ካርዱን ይዘሽ ነው በእናትሽ በቃ የኔ ፍቅር እኔ ካርዱን ብዬ አይደለም አንተ እንዴት ታምናታለህ? እሺ የኔ ፍቅር እኔ ካርዱን ብዬ አይደለም በዚህ በኩል ለየት የት ብዬ ልፈልግሽ? ኧረ እባክሽ ይሄው መጀመሪያ የከፈልሽበት ሬስቶራንት መጣው ባለቤቴ እዚህ ያለች ወይ ብዬ ጠየቅኩ። አሁን ወጣች አሉኝ። ኧረ ምን በልተሽ ነው ማርዬ? ይኸውልሽ ሲያወጣሽ የኔ ፍቅር ምች ውስጥ በኢትዮጵያ ስንት ነው 49 ገባ አይደል 50 ምች ውስጥ ስንት እንደሚመጣ በኢትዮጵያ ለአንድ ራት በኢትዮጵያማ ከታሰበ ታብዳለህ እኮ እንኳን በኢትዮጵያ ላይ በዚህ ያወጣችውን ወጪ አሁን ስትናገር በጣም ነው እንትን ያልኩት እየደነገጥኩት። እና ምን እላለሁኝ ያው ትግስቱን ይስጥን ነው የምለው። እሷንም ልቦና ይስጣት አይደል? ኧረ ተው ሚስቶች ተው፣ ባሎችን የምትበዘብዙ ሚስቶች ተው። ግን እንጀራ ተሻለኝ እንጀራ አትለይም እንደ ቡና አምጠጪው። የለም ምንድነው ይበል እንጀራ የለም የሚቀመስ ነው ያለው። ግፈኛ ነሽ። አታክልቱ ምናምንስ? አይ በልቻለሁ ስቀልድ ነው እኮ እየበላሽ ነው ማለት ብቻውን ማጠጪ። እሺ በልቻለሁ ምሳዬ። አዎ ሳምባሽ ያቃጠልሻ ቡና ጅል ነው። ምን ጭቀላም እንኳን ቅምሰሽ በኋላ መጣት ቡናው። እሺ አባቴዋ እና ጤና እንደምን ነው? ስንት ዓመት ሆነን ከተያየን? 1 ዓመት ከምናምን። ኧረ ለኔማ 3 ዓመት 4 ዓመት መሰለኝ። ሰብን ገርሽ መጋየት አሁን ሲያቀረኛ ምን አለና እንደዚያ ማለት ነው። አንቺ ደግሞ መጋየት ካቀረሽማ ምን ማለት ነው? እንዲያኮሉንም መጋየትና አንቺ እኮ አንድ ናችሁ። መጋየትና አንቺ አንድ ናችሁ። አይ ገብቶኛል እኮ ነው ያው ዝናቡ ለማለት ነው ማስቀየር ፈልጌ ነው። ይሁን ወጫ በደብር ተባልኩ ትይያርገ በቀጅና በኋላ ነው አጨረይና እየሞቀች ነው እየጨሰች ነው። ይሄ ብላ እንዳይመስል እንጨት ነው። ቆረጠው እኮ ስጋውን እንዴት እንደሚቆርጠው በህይወቴ ለመጀመሪያ ጊዜ እንጨት በስጋ እንደዚህ ቆርጬ ይበላውት። ስጋው ለስላሳ ነው ሊያጠራጥር ይችላል፣ ግን አይደለም። ትክክለኛ በሬ ደግሞ ሳር በልቶ ያደገ በሬ ነው፣ ያስታውቃል። ምክንያቱም ያው ታውቃለህ እንግዲህ ቢላ ራሱ እኮ እንደዚህ አይቆርጥም። እኔ በጣም የገረመኝ እንደዚህ እንጨት ስጋ ሲቆርጥ አይቼ ስለማላውቀው በጣም ተገርሜያለሁ። ሹፉ አዳሜ እንዳለ እዛ ውስጥ ያለው አንድ ብላ ያዘ 2 ሰው አይበልጥም። ባይዜ ብላው ራሱ እንደዚህ አይቆርጥም። ዲስለታለው እንዴ? እኔ ስጋ ከመውደድ የተነሳ ይሄኛው አዲስ ሀሳብ መጥቶ በቃ ገርሞኛል ማለት ነው። ሁሉም ሰው ይኸው እጁ ላይ ሁሉም ሰው በእንጨቱ ነው የሚቆርጠውና ይሄንበት ቦታ ከአዲስ አበባ 40 ኪሎ ሜትር ላይ የምትገኝ ተጂ የምትባል እና ገጠር መንደር ናት። ወደ ውስጥ ገባ ምናምን ብሎ ነው እኔ ለስራ ነው የሄድኩት።
እና ሰርግ ላይ ቢላ ምን ያስፈልጋል ታዲያ? ቆርጥ ደግሞ እኔ ጥሬ ስጋ በጣም ነው የምወደው። ጥሬ ስጋ ከመውደድ የተነሳ የቡና ቁርስ ራሱ ቢሆን መስለኛል። ይሄንን ጠላ የሚገርም ጠላ ነው፣ ግን እኔ ጠላ ስለማልጠጣ ለእናንተ ለቪዲዮ ድምቀት ብዬ ቺርስ አድርጌያለሁ። ከዛ ከበላ በኋላ ተፈጥሯዊ የሆነ ሶፍት አለ እዚህ ጋር ከመሬት ታነሳለህ፣ እጅን አሸተሸት ታደርጋለህ። የገጠር ሰው እኮ መለኛ እኮ ነው። በቃ እንዴት እንደሚያጸዳ ልነግርህ አልችልም። እጅ ላይ ራሱ የሚቀረው ሽታ ደስ ተው እና ይሄ ቪትስ ምናምን የምትለው ተው በቃ። እንዴት እንደዚህ ጸዳ ታጥበመተ ነው የምንጠርግበት። በኋላ ደግሞ አንድ ኮመን የሆነ ነገር አለ። ጥሬ ስጋ ከበላ በኋላ ረቀፉት ማለት አለብህ ተብሏል። ስለዚህ እኔ ገረመኝ፣ የእንጨቱ ነገር ገረመኝ። ቢላ ምን ያስፈልጋል ታዲያ? እንዴ ህዝቡ ገና አልደረሰበትም ብለናል። ይሄን ነገር አሪፍ ነው፣ በጣም አሪፍ ሀሳብ ነው። ስጋ ቤቶች ምናምን ቢላ ትግዙ፣ በቃ ይሄን ነገር አቅርቡሽ። እንጨቱን ፈልጉት ማድረግ አይቻልም። በቅጥም ትችላለህ፣ ግን እኔ ስለተመቸኝ ጠጣሁት። ከዛ በኋላም ስለማልጠጣ ማለት ነው። በዚህ አጋጣሚ ሰው ይሄ ነበረ ባይ። ኧረ በጣም ያስገርማል። ማዳም አንቺ እንደ ልጆች ነሽ አለች። ደሞዝ ላለመክፈል እኮ ነው። አይ እኔ ፈርሜ የመጣሁት በቤት ሰራተኝነት አይሆንም አልኳት። እኔ እናንተ እህት ብቻ በቀንሽ ደሞዜን ስጭኝ እንጂ ሰራተኝነቱ ተስማምቶኛል አልፈልግም አልኳት። ሲማሩ ካልተማሩ ሲተኙ ካልተኛው ምን ይሰራልኛል ልጅነት እና በሰዓቴ ደሞዜን ስጭኝ፣ እኔ ሰራተኝነቱ ተስማምቶኛል አልኳት። ጥሩ ነው አይደል? በጣም ወደዳችሁ? በጣም ነው የወደድኩት። የተማርኩት በጣም ነው የወደድኩት። በጣም አሪፍ ነው ያደረግሽው። እኔ እኮ መዳሞች ይገርሙኛል። እንዴት በምን ብታገናኙት ነው ግን አንቺ እንደ ልጄ ነው የማይሽ የምትሉት? እንደ ልጄ ነው የማይሽ እያሉ እየረገጡ እየዋሉ እየረገጡ እያደሩ እንደገና ደግሞ እንደ ልጄ ነው የማይሽ። እቺ ጭዌ አንዳንድ መዳሞች እንደዚህ መደሙ ሲደርስ እንደዚህ የሚሉት ነገር፣ አንዳንዶቹ ደግሞ መንገድ ቀይረው የሚሄዱ አሉ። ልክ ሳምንት ደሞዝ ሳምንት ሲቀረው ማለት ነው ወይ ያኮርፋሉ ወይ ደግሞ መንገድ በሌላ ብር ነው የሚወጡት። አንድ ሳምንት ሲቀረው ደሞዝ ማለት ነው ስጪኝ ላለመባል ላለመክፈል ለምንድን አላውቅም። የሰራተኛ ደሞዝ የዚህን ያህል ብዙ ሆኖ እኮ አይደለም ግን ላለመክፈል በቃ የሆነ ችግር ያለባቸው መዳሞች ብር ለመስጠት አንዳንዶቹ ማለት ነው። እና እንዳልኳችሁ በር ሁሉ ቀይረው በጓሮ በር የሚወጡ ጠዋት ወጥተው ማታ የሚገቡ ሳታዩአቸው ወጥተው ሳታዩአቸው የሚገቡ አሉ ማታ ማታ ማለት ነው። እና በጣም ይገርመኛል። ደግሞ የሚያኮርፉም አሉ በስነ ስርዓት በቃ ምንም ነገር እንዳትናገሩ እኮ ነው። ኩፍስ ነው ልክ አንድ ሳምንት ሲቀራት ደሞዝ ኩፍስ ነው በቃ። መጣች ሁሌ አያጣውም መዘዝ። ሰኢድ ሚስቱን አስተኝቶ ከሌላ የሚሄድ አወል ሁሉ ነገሩ ጅል። ቢላል ስራው ሴት ማባበል። ቢላሎች ይማም እካካ። አቡከር ስራው ማማረር። አቡከሮች እንዶ እኔ በማማረር ነው የማውቃቸው። ጃፈር ሁሌ በስራው ማፈር። ከድር ወሬው ገትር፣ ወሬ ከያዘ አይለቅ። ያሲን ፊቱ የሚስኪን ነው፣ ስራው ግን የሰይጣን ነው አይወራም። ኢሳ ማሰቢያው ልክ እንደ እንስሳ አያስብም። ሙሐመድ ልክ እንደ ስሙ የሚወራ። ዋው እኔ እኮ ከዚህ ሁሉ ስም አንድ ስም ብቻ ነው ጥሩ ነገር ያለው። ሁሌም እኔ ስትናገር ሰማታለች ይል ቆይ ለሊቱን እንደያሰብሽ ነው የምታድሩ። ስለ ስሞች እንዴት ነው ግን እንደዚህ የሚመጣልሽ? ኧረ ተይ 1 2 3 ጥሩ ነገር አድርጊ እንጂ ጥሩ ነገር በይ እሺ። አይ ፋሚሊ አንድ ነገር ልነግራችሁ ነው ዛሬ። አዲስ ከኢትዮጵያ ለመጣችሁ ልጆች፣ ኮንስትራክሽን ለገባችሁ ልጆች ማለት ነው፣ ስራ እየሰራችሁ በጣም አልቧችሁ በጣም ሞቆባችሁ አየር ላይ ሄዳችሁ ቀዝቃዛው የምትጠጡ ልጆች እና ከስራ ተመልሳችሁ ቶሎ ሄዳችሁ በቀዝቃዛ ውሃ ሻወር የምትገቡ ልጆች እንደዚህ እንዳታረጉ። በጣም 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 መጥፎ ነው። በጣም ብዙ ሰው ሞቷል። አምና ኢትዮጵያዊ ባይሆንም ህንዶች፣ ፓኪስታኖች በጣም ብዙ ማለት ነው። እግዚአብሔርን በጣም ብዙ ሰው እኔ ብቻ እስከማውቀው እስከ 6 እስከ 7 ሰው እኛ ሳይት ማለት ነው። በጣም ይሞቅባቸዋል። አየር ላይ ይሄዳሉ። ቀዝቃዛው በጣም የቀዘቀዘው ይጠጣሉ፣ አይነሱም፣ እዛው ነው የሚቀሩት። እና ይሄን ነገር ተጠንቀቁ ማለት በቃ ውሃው ብዙ የቀዘቀዘ እንዳይሆን ስትጠጡ እያረጋገጣችሁ ጠጡ። በጣም በሞቀባችሁ ሰዓት ማለት ነው። እና ቶሎ ሻወር እንዳትገቡ። እንደዚህ እንዳላባችሁ ሄዳችሁ እንደሞቀባችሁ ሄዳችሁ አየር ላይ ሻወር የምትገቡ ልጆች ጥንቃቄ አድርጉ። ሻወሩን ግቡ ግን የቀዘቀዘ ውሃ እንዳይሆን ለማለት ነው። በጣም እንዳይቀዘቅዝ ውሃው መቻችሁ። እኔ እዚህ ጋር አንድ ነገር ልጨምርላችሁ።
ከውጪ በጣም አልቧችሁ ሞቃችሁ መታችሁ ቀዝቃዛ ቤት ውስጥ አትግቡ። ወይም ደግሞ ሙከይፍ ወይም ኤሲ ጋር እንዳትቆሙ። ንፋሱ ላይ መርዋው ላይ ምናምን እንደዚህ ፋኗ ላይ ምናምን አለ አይደለ? እዛ ጋር እንዳትቆሙ። በጣም ሞቋችሁ አለባችሁ ከውጪ መታችሁ በአንድ ጊዜ ስትገቡበት አንድ አይደለም የሚመጣው። እሺ በኋላ በጣም ነው የሚጎዳችሁ። እንዳለው እስከ ሞትም ያደርሳል። በዛ ላይ እኔ ከዚህ በፊት በጣም ነው የሚያሰቃየኝ ብዙ ጊዜ ሳይገባኝ በፊት ማለት ነው። ስለዚህ በጣም አደጋ አለው። እሺ ይሄንን ነገር ያው እውነት ነው፣ ተጠንቀቁ። ከኢትዮጵያ ለመምጣት ያሰብኩት ጀለስ ይታያል። ይሄን እንጠበጠበው ዋንዴ አይመስልሽ? ዋ አይደለም ይሄን እንጠበጠበው የዱባይ ሙቀት ካንተ የሚወጣ ላብ ነው። እሺ ይሄን አይተህ ነው መምጣት ያለብህ። ይሄ ዝም ብሎ ውሸት እንዲህ አይመስልህ? እኔም ውሸት መስሎኝ ነበር ፊት ቲክታክ ላይ ሳየው ውሸት መስሎኝ ነበር። እሺ ይሄን እያየህ ነው ማለት ይሄ ይታያል። ታያ አምናችሁበት መምጣት ይሄን እያየህ ነው። ይሄን አይተህ ኦኬ ልብላየው ይሄን ተቋቁመህ ተሰራህ ነው። ከዛ ውጭ ግን አያስፈልግም። አትንጣ። እውነት እኔ እንጃ። እውነት ወንዶች እዚህ የምትመጡበት ብር ካላችሁ ኢትዮጵያ ውስጥ እንደምትንቀሳቀሱበት ብዬ አስባለሁ። እውነት ነው የምላችሁ። ለወንድ ልጅ አረብ ሀገር አይሆንም። ይሄ ውጪ ላይ ምናምን ለሚሰሩ እንደዚህ ኮንስትራክሽን ላይ ምናምን የሚሰሩ አይሆንም፣ አይመከርም። እንደምታዩት ነው። በጣም በዚህ እኔ እንጃ የአመቱን ከግማሽ በላይ ሙቀት ነው አረብ ሀገራት ላይ ማለት ነው። በጣም ከባድ ነው፣ በጣም ከባድ ነው። እና እኔ እንጃ እያሰባችሁበት ለማንኛውም ማለት ነው ምርጫው የእናንተ ነው። እኔ ያን ያህልም የተቀየረ አለ ብዬ አላምንም። በጣም ነው ራሳችሁን የምትጎዱት፣ ራሳችሁን ነው እንትን የምትሉት። ብቻ ግን አስባችሁበት አምናችሁበት መምጣት ነው፣ መምጣትም ካለባችሁ ማለት ነው። ሙቀቱ አይቻልም። እንኳን እነሱ ውጪ ላይ ለሚሰሩት እኛ ውስጥ ላለነው ራሱ በጣም ስቃይ ነው። የሚገርማችሁ ነገር አንድ ነገር ውጪ ላይ ወጣ ብላችሁ ለማምጣት እንዴት ሙቀቱ ልነግራችሁ አልችልም። እነሱማ ውጪ ላይ ነው የሚሰሩት ጭራሽ ማለት ነው። ከባድ ነው። ወይም ሌላ አማራጭ መፈለግ ይሻላል። ሌላ ቤተሰብ ያላፍር። እኔ አሁን ባለፈው ወደ ሀገር ቤት ስሄድ ወንድሜ አንዱ ጣቱ ከጫማ ውስጥ እንደዚህ ወጥቶ ነበር። ከኔ ጋር ይራመድ ነበር። ወንድሜ ነው ይሄ ራሱ ላይ ፈናገበት ና ወንድሜ እንትን እንግዛለው አለው። ከኔ ጋር ሄዳል። ጫማን አታስተካክልም ስለው ተይው እባክሽ ሄለን ካልሲ ተቀደውልላል ና እንሂድ። ምን አገባኝ ይሄ ራሱ ላይ ፈን ግን ወንድሜ ተጎሳቆለ እንጂ እኔን ነው የሚመስለው። እናቴ ተቋቆረች እርጅና ፊቷ ላይ መጣ እንጂ እኔን ነው የምትመስለው። እዛ ሴት ሰው ኑሮ ነው የሚመስለው። የኔ በባህር ውስጥ ተሻግሬ ያመጣሁት እንትን ስፈልግ እንጂ ማንም ሰው ያዘኝ። የኔ ወንድም እዚህ ጋር እንዳለ ኮሌታው ጥቁር ሆኖ አንተ ልጅ ግን ሸሚዝ ያመጣውልህን አትለብስም ስል ተይው ሄለን ለአመት በዓል ለብሳለሁ አለ። አንድ ነው ለምትሽለት አንቺ ብዬኔ ና እንሂድ በቃ እንሂድ አልኩት። ታክሲ እንያስለው ሄለን ይሄን ሁላ ብር ለምን ታውጫለሽ? ታክሲ አለኝ። ታዲያ ምን ነው የምናደርገው? በባጃጅ እንሂድ። እሺ ጥራ አንተ ና እንጂ ምን አባ ነው ምናምን ይለዋል። ተግባቡ በቃ እነሱ የራሳቸው እንግሊዘኛ ነው። ምን አገባኝ። ግቢ ሄለን ሲለኝ ገባል፣ ውረጂ ሲለኝ ወርዳል። 50 አለቃ ገብሩ እሱ ነው አዛለኝ። አይ ሄለን ቤተሰብ ምንም ይሁን ቤተሰብ ነው። ወይኔ እኔ እያረጀው ነው። ክርስቶስ እንዴት ብዬ ስራምድ ራሴ እንዳገኘው ስላሳያችሁ እንዴ እግዚአብሔር በቃ ሳይታወቀኝ ክቡን ያልኩት እንዴ ሰው እኮ እድሜ መጨመር ይፈልጋል ግን እንትን እርጅናን ግን አይፈልግም። በቃ ለምንድን ነው እድሜ ሲጨምሩ እኮ እርጅና አብሮ ነው የሚመጣው፣ ግዴታ ነው። በቃ የተፈጥሮ ጉዳይ ለምን ነው የማትቀበሉት? እድሜ መጨመርን ይፈልጋል ኢትዮጵያ ውስጥ ሰው፣ ግን እርጅናን ግን በጣም ይፈራዋል። ግን በቃ የማይቀር ነገር ማወቅ ያለባችሁ አንድ ላይ ነው፣ አብሮ ነው የሚመጣው እርጅና ማለት ነው። እና ደግሞ ሌላ ጽናና ገና አንተ እሺ አይዞህ። ራይሶዬ ምን እያለ ነው? ሰሚኝማ አንቺ ይህ ቪዲዮ በሁለት ቀን ውስጥ ስንት ላይ ከገባ በተከታታይ ለአንድ ሳምንት ትሰጪኛለሽ? ምን ልሰጪኝ ትችያለሽ?
በሁለት ቀን ውስጥ 70,000 ላይ ካገኘ ጻል ግን አንድ ሳምንት ግን አትገባም። ስታይል ተዘጋጅ። እሺ አሁን ከዚህ ቪዲዮ ምንድነው ስሙት? ይሄንን ማለት ነው። ይሄንን ልጅ ስሙት። ትውልድን በከልክ። እሺ ምን አንተ ምን እንደምትጠቀመው? ይሄ እዚህ ጋር ህፃናት ያሉት ነገ ሀገር ተረካቢ ናቸው። ቲክቶክ ላይ ገቡ ማትልም ይገባሉ ቲክቶክ ላይ እና ይሄ ህፃናት ነገ ሀገር የሚረከብ ነው። አሁን በዚህ ቪዲዮ አባጮት አስቀራቸዋለሁ። በጣም የማይሆን ነገሮች ይገባሉ ይሄን እያዩ እና ቪዲዮ ስትለቅ ማለት ቪዲዮ ስትለቅ የሚጠቅም ቪዲዮ ልቀቅ። እንዲህ ትርኪ ብርኪ ቪዲዮ አትልቀቅ ወንድሜ፣ ፕሊዝ ፕሊዝ እባክህን። እና ምንድነው ለአዋቂ የማይጠቅምም ለህፃናት የማይጠቅም ለማንም የማይጠቅም ይሄ ቪዲዮ። እና ደግሞ ላይክ የሚያደርጋችሁ ሰዎች ላይክ የምታደርጉትን ነገር በትምህርቱ እና የማይደረግ ድርጊት ማስቀጠል እንድናቆም ማለት ነው። ሶ ፕሊዝ ይሄን ነገር አቆም ወንድሜ፣ አይጠቅምህም፣ ላንተ ምንም አይጠቅምህም። ትውልድ ነው ያበላሸ ያለው። ቴንክ ዩ። ላንተ እናመሰግናለን። እኛ እንደዚህ አይነት ትውልድ እንዲበዛ ነው እኛ የምንፈልገው አይደል እንዴ? ከኛ ከኢትዮጵያውያን ማህበረሰብ ጋር የሚሄድ ይሄ ነው በቃ። እኔ ለማንኛውም ያቀረብኩላችሁ የዚህ ልጅ ሀሳብ እንድትሰሙት ብዬ ነው። በጣም የማይመጥን ነገር ለህዝቡ፣ የማይመጥን ለትውልዱ፣ የማይመጥን ነገር ባታቀርቡ ባትሰሩ ብዬ እላለሁ። ይኸውልህ ከነበረ 10 ብር ላይ 5 ብሩን ለአቤል ብትሰጠው እኔ ለሱ አልሰጥም። ገና ብትሰጠው እኮ ነው ያልኩት። እኔ ለሱ አልሰጥም። ባለፈው እስኪ እሺ እንዳትሰጡ ግን እሺ ለጓደኛ ሮቤል 10 ብር ነበር 5 ብሩን ብትሰጠው እኔ ለሱ አልሰጥም። ባለፈው ብስኩት አካፍለኝ ስለው እምቢ ብሎኝ። ይኸውልህ ስማ በቃ ገጠር ገው አሁን ይገባል። አንዋር መልኩ አር አብዱ እብዱ ሲጀመር አብዱ ተብሎ ነው ጤነኛ ሰው ኧረ ጤነኞች ናቸው ነው አይቻለሁ። አደም ችጋራም፣ ያህያ ስራው ያህያ፣ አሊ ጡሊ። አሊዎች ልክ እንደ ስማቸው ጡሊ ናቸው። ሲጀመር አሊ የተባሉ ሁሉ ጡሊ ናቸው። ሙስጠፋ ሸፋፋ፣ ሽክሩ ጅልነት የዘሩ እኔ ለማንኛውም ኮሜንት ላይ አስቀምጡልኝ። ይሄ ነገር እውነት ነው ወይ? ከስማችሁ ጋር ይሄዳል ወይ? መጣች ደግሞ ዛሬ ሶፊያ ጋንዲያ፣ ፋፊ ዘራፊ፣ ሰዓዳ ቀዳዳ፣ ጠይቢ ገደል ግቢ፣ አንሻ አመላዊ ውሻ። አንሻ የሚባሉ ሰዎች ሁሉም የላት። ራቢ የሰው ባል ሰላቢ፣ እውነትም ሰላቢ። ፋጡማ ጠማማ፣ መኪያ አህያ። አረች የምትለውን ስሙ እንደ ስማችን ስም ወጥቶልናል እና እስቲ የእናንተ ስም እዚህ ውስጥ ካለ እንደውም እያያችሁት እሺ። ውሸት ውሸት እርግጠኛ ነሽ? ለራስ ሲቆርጥ ሰው ያሳንሱ ማለት አሁን ነው። ሀያት ስለሆነች ራሷ ማለት ነው። ኧረ ተይ ተይ ግን እነዚህን ሁሉ ሞክረሻቸው ጀርበሻቸው ነው ግን እንደዚህ የምትዩ የሚገርም እኮ ነው። የእናንተ ስም እንዴት ነው? እስኪ ከስማችሁ ጋር ይሄዳል ባህሪያችሁ ምናምን ሁኔታችሁ